እዚህ ጋር እንደምታዩት የሩፋኤል ሰንበት ተማሪዎች እየወጡ ነው ከግቢ። አሁን ጉዟችን ወደ መስቀል አደባባይ ነው። እዛ ደግሞ በደንብ እናሳያችኋለን። ድባቡ በጣም ደስ የሚል እንደሆነ ያው ሰምቻለሁ ሲያወሩ። እኔም ደግሞ በቦታው ተገኝቼ ለማሳየት ወስኛለሁ። አብራችሁን ቆዩ። የዩቲዩብ ቻናል ላይ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። አሁን ንግስት እሌኒ እየወጣች ነው ከግቢ ከሩፋኤል ቤተክርስቲያን ንግስት እሌኒ እየወጣች ነው። ብዙ ሰረገላ በጣም ብዙ የታሪክ ማለት ነው። ደግሞ ውስጥ ስንገባ ምናየው ከሌላ ቤተክርስቲያን ብዙ ታሪክ ይዞ እንደሚመጡ ተስፋ አረጋለሁ። እዚህ ጋር እንደምትመለከቱት ሰረገላ አለ። እሱም ከሩፋኤል ቤተክርስቲያን ነው። ያው በጣም የሩፋኤል ቤተክርስቲያን ልጆች አልተቻሉም ማለት ይቻላል። በጣም ብዙ ነገር ነው ያመጡት። ያው በጣም ደስ ይላል። በጣም አሪፍ ነው። እዚህ ጋር ደግሞ አፄ አይደነ በቃ እንጃ ስሙ እንኳን አፄ ብቻ ስም አላወቅኩትም። እስቲ ያምራል። በጣም ነው የሚያምረው። የምር በጣም ነው የሚያምረው። እዚህ ጋር ደግሞ በፈረስ እቴጌ ጣይቱ እቴጌ እንደዛ ነው ንግስት እሌኒ ልጆች ራሱ እዚህ ጋር ደስ አይሉ። በስመ አብ ድምቀት ናቸው። በስመ አብ ደስ ይላል። በጣም ደስ የሚለው እዚህ ጋር ደግሞ እንደምታዩ መስቀል አደባባይ ደርሰናል። ፋይናሊ መስቀል አደባባይ ደርሰናል። በስመ አብ ድባቡ ይለያል። የምሬን ነው የምላችሁ። እዩት እስቲ በስመ አብ ገና እንደው ባይዙ እዚህ ጋር ምናምን ክፍተት ስፔሱ ጋር በጣም ብዙ ሰው አልመጣም። ገና ከዚህ ይመጣል። ስፔስ ተጠቅ ነው የሚለው መጨረሻ ላይ ያው ቀርጫለሁ። አሁን መጨረሻ ላይ አሳያችኋለሁ። ሁሉም ህዝብ ሲመጣ ዳመሮ ሲሎከስ ምናምን አሳያችኋለሁ። ዛሬ የተለየ ቀን ነው። የምሬን ነው የምላችሁ። እዚህ ጋር ደግሞ እኔ ማለት ነው አባት ልክ በጣም ብዙ ሚሊዮን ህዝቦች ነው የመጡት። ታዋቂ ሰዎች፣ ቲክቶከሮች፣ ዩቲዩበሮች ጃኒ ደግሞ አይቻታለሁ። ባይዘው አድናቂሽ ነኝ ዳኒ ደግሞ የፊጀለስ ሼር አድርጌ ቪዲዮ ማለት ነው ጃኒ። ያው በጣም ደስ የሚል ጊዜ ነበር ያሳለፍነው። እዚህ ጋር ደግሞ እዚህ ጋር ከላይ እንደምትመለከቱ ፈረንጆች የተለያዩ ታዋቂ ሰዎች መጥተዋል። በጣም እንጃ እኔ የምሬን ነው የምላችሁ። ይህንን ቦታ እጄ በማየቴ እድለኛ ነኝ። ከዚህ በኋላ ያው የተለያየ ቦታ እየሄድን ኮንተንት እንሰራለን። ለዩቲዩብ ቻናላችን ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። በድጋሚ ያው ጥሩ ጊዜ ነበር ያሳለፍነው። መጨረሻ ላይ ደመራው ሊሎከስ አካባቢ ቪዲዮ ቀረጽኩት። ያው እዚህ ጋር ደመራው ምናምን ሊሎከስ ነው። እዚህ ጋር ብዙ አባታችን ያው ደመራውን የባረኩት ነው። በዚህ ጋር
ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ክብርት አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ብፁዓን አበው ሊቃነ ጳጳሳት፣ ክብርት ሸዊት ሻንካ የባህልና ስፖርት ሚኒስትር እና ክቡራን እንግዶች ደመራውን ለመለኮስ ወደ ደመራው እያመሩ ይገኛሉ። ሁላቸውም በዚህ በመስቀል አደባባይ የምትገኙ ሊቃውንት፣ ካህናት፣ ምዕመናንና ምዕመናት በዓሉን እንድናደምቅ በእግዚአብሔር ስም እንጠይቃለን። ይሆን ለ2018 ዘመነ ማርቆስ በዓለ ደመራ በድጋሚ በሰላም አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁላችሁም መልካም በዓለ ደመራ በዓለ መስቀል ትመኝላችኋለች።
በሩ ላይ